ሰላም እንዴት ናችሁ? የፋኖስ ቲዩብ ነው። ዛሬም እንደተለመደው ፋኖስ ቲዩብ አሪፍ ቪዲዮዎችን ይዞላችሁ መጥቷል። ወደ ቪዲዮው እንሂድ። ይመቻችሁ። መልካም ቆይታ። ዙርቅ የደረሰች ትንሽ ቤት ናት። እዛ ቀስ ብዬ ገባሁ። ሴትዮዋ ደነገጠች። ስታይ ደነገጠች። በቃ ምክንያቱም ዝብስስ ያለች ቤት ስለሆነች እዛ ውስጥ ይገባን ብላ አልጠበቀችም። የሚበላ ምን አለ ስላት ረሆ በለኝ ያለችና እንዲሁ ሽሮና አይነት ነው ያላለችኝ። እሺ ቆንጆ ሽሮ ስሪልኝ ትክክል ያለች ሽሮ አልኳትኝ። ሽሮ ተሰራለች። ቁጭ ብዬ ቢራ አለ ከቢራ ጋር ያለ መጣ። ቆፍጠን ያለ ባላገር ነው ያልቃል። ወጣና ይባላል አለ ሲል አለ አለችው። ምን አለ? በየአይነቱና ሽሮ ተጋቢ ነው አለ። ከነጥ አርገኝና እንደዚህ እስኪ በየአይነቱ ያልሽውን አምጪ ብሎ ቁጭ አለ ከጎኔ። አላወቀህም? አልለየኝም። እሺ ቁጭ አለ። በየአይነቱ ቀረበለት። እዛ በኋላ ጎመን፣ ሰላጣ ምናምን ቲማቲም ዋን በጣም እንዲህ በዚህ ነው አጣቱ ገፋ አደረጋት። አስተዋለው ምግቡን። ስንት ነው አንቺ? ሳይበላው አዎ በእጁ እንዲህ ነካክቷታል። ሌላውን አይደል። ስንት ነው አንቺ አለ። 30 ብር ትለዋለች ከውስጥ። እኔ ሳቅ ያፍኖኛል። ምክንያቱም ይሄ ሰውዬ በእጁ ነካክቷታል። ምን ሊያደርግ ነው? 30 ብር ትለዋለች። አየው አሁን ምግቡና ገልመጥ አድርጎ አሰናባለሁ አላት። ሴትዮዋ አይቻልም ትለዋለች ከውስጥ። እሱ አራት አይል ብለው ደገሙ። በቃ እኔ አልቻለሁኝም፣ ሳቅሁኝ። ስስቅ ምን ነው ጌታው ዋጋ መከራከር በሀገራችሁ ያስቃል እንዴ አለኝ። አይ ባያስቅም ግን ወጥ ተደርጎ መጥቶ እንጀራው ላይ እንዴት ነው አንተ ዋጋ የምትጠይቀው ከዚህ ሰው? እና እኔ አርገሽ አምጪ ብያታለሁ ብቻ ተመጣው ወይ ብሩን አለኝ። ከዛ ግድ የለም ብላው አንተ ችግር የለም ብላው እኔ እከፍላለሁ አልኩት። ብለው ኮስተራልና ቦታው ቀኝ አለኝ። ደነገጠኝ። ይሄም ሌላ ጥያቄ ትፈልፈልብኝ አልኩት። ግድ የለም ወንድምህ ነኝ ያንተው ነኝ የራስህ ሰው ብላ ማነሽ እባክሽን የሚጠጣ ማምጪለት አልኳት። እዛ ቁጭ አለ በላ። የሚጠጣም ቀረበለት። እዛ ቀርቦ በላና ከንፈሩን እንድች አድርጎ እኔ አይደለም ያመሰገነው። ምን የተባረከ ቀን ነው እናንተ። በቃ ምን የተባረከ ቀን ነው አለና ብድግ አለ። እጁን ታጠበ። አውቀው ነው አለችው ሴትዮዋ። አራራውቄው አላት። ሰሜ ባላገሩ እኮ ነው። ኧረ ባላገር የጠጋብ ሀገር ባላገር የሚለው አለችው። ዱላውን ወረወረና እንዲህ ያለው ሸጋ መኳንንት ምን ችግሩ ነው ታዲያ ያችን ጥብቆ ለብሰ መከራ የምታያለኝ። በቃ ያው ሰሜን ሁላችንም የምናውቀው በእንትን ነው። ያው በሙዚቃዎቹ ምናምን አሪፍ ሙዚቃዎችን ይሰራል፣ ባለ ሙዚቃዎችን ዘመናዊዎችን ይሰራል። ግን ከዛ በተጨማሪ ግን በቃ ጨዋታ ምናምን በቃ መጨረሻ ነው የሚችለው። የመጨረሻ ኃይለኛ ሰው። እስቲ ወደ ቀጣዩ ቪዲዮዎች እንሂድ። ቲክቶክ ላይ ተለቅቄ ፌመስ እንድታረግ ፌመስ መሆን ፈልገህ ተመችቶኛል። ግን እግዚአብሔር እሺ፣ እስከ ስንት ትቆጥራለህ? እስከ 20 እስከ 20 ትቆጥራለህ? you sure? are you sure? yes in English or in Amharic? in Amharic in Amharic? yeah okay so አሁን ዶክተር አማረ ይባላል። እሱ ደግሞ መድኃኒታችንን ይሰጠናል። እሺ በትንሽ ሁሉም ነገር ከደነዘዝኩ በኋላ ነው። አይ መርፌ ካለ ከደነዘዝኩ በኋላ ነው ሁሉም ነገር እያለ ነው አማረ። አይዞህ ምንም የሚባል ነገር የለም። መርፌ የሚባል ነገር የለም። ማርያምን የለም። መርፌ ማለቀ እኮ በቃ 2 3 ናይስ 4 5 እሺ 6 ናይስ 7 8 9 10 11 12 13 14 15 ከ15 በኋላ አልቻለም። alright let's continue. This man, I don't want peace. I want problems always. God have mercy upon us. I'm telling you. Look at my face.
like I could have killed a lot of people. In a small Igbo, in the third India. That is all. Who is this madman? 70 years old man. And where is this madman coming from? Aujourd'hui aussi, c'est un autre jour. Aïe! Le monde part en couille. Madman. I said you are a madman. And I mean it, you are a madman. You are a madman? Yeah. You are a madman. Madman. ያው ናፒያውንም በቃ በያገሩ እየሄደች በቃ መቀወጡን በቃ ቀጥላለች። በቃ የሌለ ነው የሚያወዛግባቸው ፒፕልን በቃ በስመ አብ ትችያለሽ ናፒ። አፍ ይሳታል ማለት እኮ ነው። አፍ እንደመሳት ማለት ነው። ወደ ቀጣይ ቪዲዮ ነው እስኪ። እማዬ የሚበላ ምን አለ በእናትሽ? በጣም ይራበኝ። ዶሮ አለ ይቅረብልህ። ዶሮ ሰራችሁ ነው ድጋሚ? ኧረ አይደለም የገና ዶሮ ነው እንጂ የገና ዶሮ ምን አባሽው? ኧረ እማዬ በእናትሽ የሰነበተ ዶሮ ልታቀርቢልኝ ነው? ኧረ እኔ ያመኛል በእናትሽ። እንደው ጭዝ ቤት ነው እስከ ዛሬ ለካ ዶሮ ስበላ ያምህ ነበር የሰነበተ። ሲጀምር ዶሮ ከሁለት ከሶስት ቀን በላይ አይበላም። እንደዛ ተንደፋደፍ የሰሩትን ዶሮ በሁለት በሶስት ቀን ብቻ በልተን ታበቃ። እንዴት አይስክ እንዱ ቄንጠኛ ነህ? ሰማኛለህ? ይቅረብልህ ወይስ ይቅር? ተናገር። እበላለሁ። አጥንታለሁ። የምን አባህ አጥንት? የዛኑ ቀር እንዴ በልታችሁ ጨርሳችሁት? በቃ ይኸውልሽ ከአሁን በኋላ እኔ ከበላሁ በኋላ ደፋፊ በእናትሽ ካለ ቀሪም ካለ ልንሞት ነው እንዴ በዶሮ? ሰማኛለህ? ገና አለቅልቄ ብረት ድስቱን አንተክትቼው ምሳና እራትን ትበላለህ። ቁርስ ላይ ደግሞ ተፈርፍሮ ይቀርብልሃል። አለ መብላት ምርጫ ነው። This man, I don't want peace. I want problems always. God have mercy upon us. I'm telling you. Look at my face. Like I could have killed a lot of people. That is all. Who is this madman? 70 years old man. And where is this madman coming from? In a small Igbo, in the third India. Aujourd'hui aussi, c'est un autre jour. Aïe! Le monde part en couille. Look at this. Somebody come look at this. Hold this man in the first place. Because this person loves this man that has this father that fear. This man they don't Look at this. Somebody come and look at this. Look at this. dissolve. Dissolve. You playing? What type of plane is this? This is playing. 5 years of madness. Aduh bobo. Wajib faham itu dah tu. Ini kalau makan itu lagi macam saya. Ola, saya tu kuasa saya. Orang yang saya universiti ni orang nak kau dia buat belum ni. Why are you running? Why are you running? I'm very stupid. I'm very foolish. You be mumu. You think say they wise. You are a mumu man. Madman. I said you are a madman. And I mean it, you are a madman. You're a madman? You're a madman. Madman.
Viewers, apologize. I'm continue. What is it? This. Nuts. It's. Yeah. You can eat it. You want? Just taste. Yeah. Taste it. What is it? Yeah, I don't want to eat now. Eat it. We can eat. Please taste. Me, I don't want. I already eat. What taste? Nice. You taste. Me, I don't want to taste. Please taste. Taste, please. ከእንትን እኮ ከፖሊስ ጣቢያ ጥበቃ ወደ ኤርፖርት ስትዘዋወር እኮ ነው ችግሩ። እስረኛ ሊጠይቅ የሚመጣ ሰው ምግብ ይዞ ሲመጣ ቅመሰው ምናምን ትላለህ እና ለምዶ በኤርፖርት ገብተህ ለውዙን ቅመስልኝ ራሱ አልቆረጠመውም መርዝም ቢሆን ሄደሃል እኮ። እኔ የትኛውም ሀገር ኤርፖርት ውስጥ እንዲገባ የተፈቀደ ቃል የተከለከለ ቃል ይሄ ካስ ይቀረጣል አይቀረጥም ይሄ ክልክል ነው እዚህ ሀገር ነው ምናምን ነው ከፍቶ እሽግ ለውዝ ከፍተህ መቅመስ ቅመሰው እኔ አራበኝም አልበላ ማለት ሰውዬው በጨዋ ቋንቋ አይ እኔ ምን አንድ ልቅመስ ብሎ እኔ ቁርስ አልበላም እንደ አራንዳው ቅሌታችን የሚመጥነን ይሁን ምንም ቢሆን እኮ አገራዊ ጉዳይ ነው። ኢትዮጵያ እጅ ያጋጠመኝ ይላል ኢትዮጵያ ይላል እኮ አሁን በአገር ደረጃ በለውዝ ቅምሰት እንደዚህ ስንቀላውን ወይ ጣቢያ ፖሊስ ፍትፍት ላይ እኮ ቴስት እኮ ለምዶ እኮ ነው ፍትፍት ኬዝ እኮ ነው አዋረደ ፍትፍት ኬዝ አዋረደ። አይቀመስም ወንድሜ ስልጣና ላይ ዘላችሁታል። ኤርፖርት አይቀምሱም የትም ሀገር አይቀምሱም። ቴስት የለም ቴስት ወይ የስ ነው ወይ ኖ ነው አይገባም ነው እንጂ ቴስት ጣቢያ ወረዳ 6 ምን ይላሉ እንደው እኔ ተጨንቀን አለቀን እኮ ጎዳኝ ነው ቪዲዮ ጎዳኝ በቃ ያው ሰሜ ላስላስ ያው እንደምታውቀው ነው ሰሜ የሌለ ነው የሚገባላችሁ ነገር ነው እዚህ ወደ ቀጣይ ነው እስኪ እሺ ፍሪጅ ሌላስ አንድ ጭማሪ ያው ቲቪዎች አሉ ግርንግር ቲቪ አለ አሁን እዛ ጋር የሚያምር ልብስ ማጠቢያም አለ አይ ቲንክ ልብስ ማጠቢያ ነው የሚሆን ይመስለኛል ግን ቲቪም ከፈለክ ቲቪ አለ የትኛው አሁን ቤተሰብ የትኛው ያስደስታቸዋል ነው ለባለቤት ልደውልላት እስኪ እንደውልላት እስኪ እንጠይቃት በፍሪጅ ተስማምተናልና ሌላ ተጨማሪ የትኛው እንደምትል ብናሰማቸው ቅር ይላል እንዴ ወይስ እንትን እናርገው አንቅራጸው አይ እንችላለን ሌላ ነገር እስኪ ግብዳ ቲቪ ወይም ደግሞ ልብስ ማጠቢያ እሺ አዶናይ ጋነኛ አሁን የሆነ ምርጫ በፍሪጁ ተስማምተናል አንድ ተጨማሪ ምርጫ እንዲኖርሽ ነው ማጠቢያ አለ ቴሌቪዥን አለ ብዙ ነገሮች ውሃ ማጣሪያ አለ ሌላ ምን ይሁን በሚል ነው ምክንያቱም አንቺን ሳላማከር አላደርግም ያንቺ ፍላጎት ምንድነው አንድ ጊዜ ወጣ ብለሽ እየተቀረጸን ነው እሺ ውጭ አትዝጊው ስልኩ ወንዶች ተማሩ እሺ ወንዶች ተማሩ እያልኳቸው አንቺ ሰላማከር ስትል እንዴ ተማሩ እንዴ ሴቶች ለሴቶች ልዩ ክብር አለ አረ በጣም በእውነት ደስ ያለ በጣም እኔም እንደዛ እና ብዙ ጊዜ ትክክል ናቸው እነሱ በትዳር ውስጥ እንበለው በተለይ በትዳር ውስጥ ሴቶች 95% ትክክል ናቸው ብዬ ነው ማምነው አረ ለቤት ነው የሚያስቡት ለልጆች ነው የሚያስቡት እና ትክክል ነው በጣም ወንዱ የበለጠ እነሱ አታችመንታቸው እንዲያውም ከልጆች ጋር ትዳር ጋር በጣም ጥሩ የሚያስፈልገው ነገር ያቃሉ የትዳር ውስጥ ያቃሉ እኛ ውጭ ነን እንትን አብዛኛው ጊዜ ውጭ ብዙ ጊዜ ያው ሱራ አይደለም የተመቻ ሰሞን ላይ በቃ መኪናዋን ጋማ ብላለች አሁን ደግሞ በቃ ያታለ ማሻውን ላውንደሪ ማሽን አገኘ እንደማድረቀው ይመስለኛል አንድ ኮኔክትድ ሆነ እንደገና ደግሞ መኪናዋን ይዛለች ከዛ ደግሞ ፍሪጅ ትልቅ ግብዳው ፍሪጅ ይዛለች ይመቻት አዶናይ ይመችሻው ቀጣይ ቪዲዮ እስኪ አቢጤ አንተ ደግነት ገና አልበም ያሰራነ አቢጤ ለልደት ደከማ በየአይነት አቢጤ ለልደት ደከማ በየአይነት አቢጤ ለእንጀራ አይዳክድም
ካሜራ አቢቴ ለእንጀራ አይደርቅም ካሜራ ያ አቢቴ ያደጋውራ ጁስ አይቀረው ሁሌ እንጀራ ሰው ሲረዳ እየዞረ ለራሱ እንኳን መቼ ኖረ አብቴ በቃል ለራስ ኑር ምን ለራሴ መሬት ትዞራለች እያለ ሲከራከረኝ የነበረው ልጅ አሁን ተመረቀ። ማን እንደሚዞር እናያለን። 2 ሰዓት 1 ሰዓት በሙሉ ታግለ በ10 ደቂቃ ስትጨርስ ሁሉም ነገር ካንቱ እንደሆነ ትረዳለህ፣ ይገባሃል። ድሮም ታጋይ እድሜው አጭር ነው ሲባል አልሰማ። ሚስት ባሏን በሰራተኛዋ ጠርጥራ እሱን ለመፈተን በጨለማ ሰራተኛዋ ክፍል ገብታ ሰራተኛዋን መስላት ትተኛለች። ከዛ አንዱ ገብቶ የተለመደውን አድርጎ ከጨረሰ በኋላ አንተ ውሻ ወራዳ የማትረባ ብላ ማብራቷን ስታበራ የቤታቸው ዘበኛ ነው። ከመሬት ተነስታችሁ ሰውን ባሎቻችሁን አጣርቱ። ተገቢ ነው ወይ? ዛሬ ስራ ያለ በእናትህ እንዴ! እኔማ ቡሄ ደርሷል። ሆያ ሆዬ እላለሁ። ኧረ ግድ ነው በእናትህ እንዴ! እኔ ለእንቁጣጣሽ ማለት ነው አበባዮሽ እላለሁ። ስዕል በተን ወይኔ ሆዴ እጄ የኔስ ብትል አንተ ወይኔ ችግር አንተ ሆዳችን እንደ ኩኩና እንዳለማየሁ እሸቴ እንዲህ እየተቀባበለ ያንጎርጉር እንዴ አንተ ኤክስ መታች ምን አረ ኮልሆን ማን በለው የሆነ ሰው ዛሬ ተገኛተ የጠፋ ሰው እንዴ ነሽ አላየሁሽም ነበር አረ እኔ ያለሁልህ እንዴ ምን ሆነ ነው በሰላም ነው የጠፋው በሰላም ነው እባክሽ ምን እዚህ ስራ ቦታ እኮ ከጥበቃነት ወደ ስራ አስኪያጅነት ከፍ አደረጉኝና ታቀልስ በቃ ሰዓት የለኝም ደስ ይላል እኔ ደግሞ ምን እድሜ ለአዲሱ ፍቅረኛ ይውሎና ዳሬ እዛው ሸራተን ስለሆነ ለዛ ይሆናል ማላይክ ብዬ አረ ውሸት እንዴ አንቺ ምን እኔ ከጋሽ አለሙዲን ጋር ስራ ስንሰራ እዛ እንዴ ምን ውለው ምን አንድ ቀን አይተሽ እንዴ ወይኔ በእናትሽ የቤተሰብ ሚስጥር ወጣው ቤተሰቦች ብቻ ነበርን ሀገር ውስጥ እንደገቡ ምን አታስብ ለማንም አልናገርም ያው እንደውም ከአዲሱ ፍቅረኛዬ ጋር ይገርማል እቺ ክረምት እስከታልፍ ድረስ ወደ ፓሪስ ልንሄድ ወስነናልና ማንንም አላገኝም እና ለምን ፓሪስ እንዴ ፓሪስ እኮ ነው ከፍቅረኛዬ ጋር እዛ ነበርኩኝ ለሁለት ሳምንትና እጅግ በጣም ነው የሚያስጠላው እውነቱን ስነግርሽ ፍቅረኛ ይዣለሁ ለማለት ነው ወይ ጠበስኩ እኮ በእናትሽ አልነገርኩሽም አይደል ይገርምሻል ቀዳሚ ማታም እሁድ ጠዋትም ቤተክርስቲያን የምትገኘዋን አይነን ነው የጠበስኩት አልቀረብም ሙዲ ዘሞታል ምንድነው ደግሞ ሆድ የሚጮህ እድሜ ለሷ ያው ጾም ጀመርኩኝ እኮ ለዛ ነው ጾም ጀምሬ ነው እንዴ እሱንም ነው እንዲያስጀመረችውና እኔ ረሃብ ነው አታ ባክቶኝ እንዴ ምን እኔ ምልሽ እኔት የሆነ ቡላል ነገር የለሽም በእናትሽ 3 ቀን የከበለው በዚህ ልሳክስ ነው እስካሁን ያለው ወይ እና እኔ ወደው ቤት ወስጄ የሚገርም ምግብ ነው እሺ ምጋብዘና እንሂድ አንተ ግን ወደ ሸራተን ሂድ እሺ እና እንሂድ እሺ ይቅርታ ጓደኛዬ ያንተ ሳክስ ሆዴ ነፋኝ እንጂ አልሞት ምን ነው ቀረ እንዴ መጣው አባ አማን ነው እንዴት ነው ሙስ ኪሎ ስንት ነው ኪሎ 7 ኧረ ተወደደ ሁለት አልተወደደ እስኪ አምጣው ያው ስደት ያለ ሙዝ ነው ችግር የለም የቤተሰብ ነው ቆንጆ ሙዝ ነው የሚባለው ይሄ አዎ ቅመስ ነው መቅመስ ችግር የለም አለን ደግሞ ፀጉርህ ምናምን አድጓል አሁን እኔ ፀጉር ባለሙያ ነኝ ፀጉር ልቁረጥ እንዴ ደስ ይለኛል እውነት አዎ ይሄ ሙዙ ስንት ብር ይሆናል አሁን ሙሉ ይሄ 50 ኪሎ ሙሉ ልግዛ አንተ ትቀልዳለህ ሙሉ ልግዛህና አንተ ፀጉርህን ራሱ ላስተካክልህ በዛው ከዛ ይሄ ለኔ ብቻ እሰጣቸዋለሁ ከምር ነው የምር እኔ በጣም ደስ ይለኛል ማርያምን ምትሻባት እሺ መጣው አምጣው እዛ ጋር ይኸው ችግር የለም እሺ በስማም ዛሬ በቃ ቀንሽ በጣም አመሰግናለሁ ቀኔን ያሳመርክ አሁን እኔ ሙዝ ለኔ ቢጤ አንዴ እንሰጣለን እሺ ምን አልገበት ምን ወይኔ ቲቪው ሰበረ ወይ ምን አልገ
ምን አልገበት? ምን አልገበት? ምን ወረወርክበት? እግዚአብሔር ይስጥ። ምን ጥለህበት ነው? ምን ጥለህበት ነው? ተሹ ምን ጣልክበት? አሁን ምን ያደርጋል? በቃ ቀይራለሁ ስል ነው። ቀይራለሁ ስል እግዚአብሔር ይስጥ። ያ አንተ ምን ሰበለ ማጣላ? አንተ አሁን ይሄን ምን ስቀይር ምን ውስጥ ገብተህ ነው? ምኑን ነክተህ? እግዚአብሔር ይስጥ። እግዚአብሔር ይስጥ። አውቄ ነሽ አውቄ እንዴ ምንድን ነው አውቄ? ኧረ ቪዲዮ የቀረጽኩ አውቄ ነው። እሺ ኧረ አውቄ ነው። ቀላል ደነገጥኩ አይደለም። እኔ አሁን በቃ ብዬ አንስቼ በከሰክሰውስ ተሰበረ ብዬ ሲያረጋይቼ እኮ ነው። በቃ ና ተኛ፣ በቃ ነው ተኛ፣ በቃ እስላሙም በለው ጴንጤውም በለው በአናት ተተከለ። እንደ የማየ ሃይማኖት ነው ኦርቶዶክስ። እዛም ሄዶ በላ እዛም ሄዶ በላ። ሰው ታዘበው እንጂ ሆዱ መቼ ሞላ። ተመልሶ መጣ ከነሱ ሲጣላ። ደሞ በለሽ እንዲያው ደሞ ባይኔ መጣሽ ሆይ። ርቦት ነው እንዳታምኑት። እኔ እኮ ሌላ ሰው ቢለኝ አይገርመኝም። እሷ ታቀኛለች፣ ግን ማዘር ትላለች። እሷ ሉሲ ሞተች ለታባያ ብላ ያለቀሰች ሴትዮ እኔም ማዘር ትለኛለች። የማያቀኝ ሰው እኮ ቢለኝ አያቀኝም። ለማዘርነት መብቃት መታደለው። ግን እሷ ሉሲ ሞተች ለታባያ ብላ ያለቀሰች ሴትዮ እኔም ማዘር ደፋር። እኔ ከዚህ በኋላ አንድ ሰው ስለ እድሜ ስለምን ምን አለ ብዬ አልናደድም። አይ ዶንት ብሊቭ ሚ። ምንም ነገር አይመስለኝም። ምንም ነገር ብትሉ ኖ ፕሊዝ፣ ምንም ነገር አይመስለኝም። ከዚህ በኋላ የታደለ ነው ለዚህ የሚበቃው። ክብር ለቀጨኔው መድኃኒዓለም። አንድ ሰው አይ ዶንት ኬር አባውት። እሺ ፋዘር ምን ነበር? እኔ የእሱ አባት ነኝ። የእሱን ውጤት ለመቀበል ነበር የመጣሁት። እሱስ ማን ነው? ምን ማለት ነው እንዴ? ያንተ ተማሪ ነዋ። ይቅርታ ያድርጉልኝ ፋዘር፣ ግን አላውቀውም። እንደውም ከሱ ይልቅ እርሶን ሳላውቀውት አልቀርም። እንዴ ምንድነው አንተ ምንድነው ዝም የምትለው? ንገረው እንጂ። ምን ብዬ ልንገረው? አባ እሱ ክላስ ስለሚቀጣ እኮ ነው የማያውቀኝ። እኔ ነኝ ጭራሽ የምቀጣው? ይኸውልህ ፋዘር፣ ይሄ ልጅ ማለት እኮ የራሱን ፕሮግራም አውጥቶ የሚማር ልጅ እኮ ነው። እውነት ከሱ ይልቅ እኮ እርሶ እዚህ ትምህርት ቤት መታወቃሉ። የርቀት አድርጎታል። ስማ አንተ ይሄን ያህል ክላስ ትቀጣለህ? ኧረ እኔ አልቀጣም። እንዴ እኔ እሱ ክላስ ስለማይገባኝ እኮ ላይብረሪ ሄጄ ስለማካክሰው ስለማንገናኝ እኮ ነው። እንዴ ፋዘር፣ ይሄ ልጅ ላይብረሪ ገባው ብሎኝ ከማብነው ማለት ነው እርሱ አጸደ ህፃናት ገባው ብሎኝ ባምኖት ይሻለኛል። ይሄ ልጅ ማለት እኮ ፔሪዮዲክ ቴብል ላይ ቢ ማንን ሪፕሬዘንት ያደርጋል ሲባል እኮ እዛ የፑል ቴብል ላይ ለምዶ መጥቶ እኮ ቦነስን ያለ ልጅ እኮ ነው። እንዴ ቆይ አታ ምንድነው ፑል ምናምን የሚለው? ፑል ትጫወታለህ እንዴ? ቁማርተኛ ሆናለህ? ኧረ አባዬ ለጤና ነው የምጫወተው። እውነት ለጤና ነው ፑል የምትጫወተው? ለዛ ነው የሁለት ኳርተር ከፍያን እዛ በቁማር ተበልተህ የትምህርት ቤቱ ተማሪ አዋጥቶ የከፈለልህ። ምን አተ ምንድነው የምሰማው? ኧረ አባ ቦነስ በልቼ እኮ የአራቱንም ኳርተር እዘጋለሁ ብዬ እኮ ነው አንተን ላለማስቸገር። ወየው ጉዴ እንዴ! አይዞት ፋዘርዬ አይዞት። አንተ ቢያንስ ሁለት ወደ አትሄድበትም እንዴ? በቦነስ ትበላለህ። ምን አልክ? አንድ ሁለት አይሉትም ወይ እንዴ? ስለማይመታ እኮ ነው ልጅ እንደዚህ የሚሆነው። እውነትህን እኮ ነው። ና እስኪ እኔ ልጅ ና እስኪ እና አሁን አንተ ታስሬ አላቅም ነው እንደምትለው አላቅም ማለት ዝባል አልኩትን ራስ ባለፈው ከጫት ቤት ታፍሰህ እንደውም ገብተሃል ስለው ትዝ አለው። ወይኔ አለ ከጫት ቤት እንዴት እንደታፈሰ ታውቃለህ? አንድ ቀን እኔ እሱን ልጠራው ጫት ቤት ሲሄድ ከጫት ቤት ሰው እየታፈሰ ነው። አንከብክበው መኪና ላይ ጫኑት። ኧረ እኔ ሰው ልጠራ ነው ምናምን ስል አንተ ሙጣ ብሎ እኔ ነኝ አጎቴ። ከዛ መርቀን ብሏል ደቅ ብሎ እየሄደ ምናምን ዝናብ መጣ እና መሳሪያ የያዘውን ፖሊስ ቀን ብሎ አየውና ስማ ጥላ ነገር ይዛል እንዴ ዝርጋም እንዴ አላለው ፖሊሱ። ኧረ እባክህ ልዘርጋል እንዴ አለ። አዎ እሺ ዝም አለው ትንሽ እንዴት ስማ ምርቃናውም እየፈታኝ ነው ጂን ይዛል እንዴ አላለ። ይሄን ፖሊሱ አልቻለም። በቃ ጂን አለኝ ልስጥ አለው። አዎ K40 ይባላል ትፈልጋለህ? ስጠኛል በሰደፍ ግንባሩን ስለው አጎቴ ዘጋ። እኔስ መሞቴ ነው። የኛው አንድ ፊደል ንገረኝ። የመጀመሪያው ፊደል እኔስ መሞቴ ነው። በአንቺ የተነሳ ወራጭ እኮ ነው የምታነበው። ልጁ እኮ ሰምና ወርቅ ነፃ የነገርኩህ
እኔስ መሞቴ ነው። ባንቺ ይዛለሁ ባንቺ የተነሳ እንጂ መጀመሪያውም ፊደል ባንቺ የተነሳ ባ ክርክር ገጠመኝ ሽጉጥ የሚያስነሳ እባክሽ ልቤ ተሸበረ ብቻዬን ትሆን ዳኝኝ እባክሽን ሽቶ ገላሽን ቆይ አይደለም እንደገና ቆይማ ወሬው ደግሞ ልብ አድርጌ ቢያው ብመለከተው ዳልሽ ተለከትሽ ውሽን ተሸጋ ነው ጭምቢራ እንግዲህ ግጥም ገጣሚዎች እንግዲህ ለእናንተ ነው እንግዲህ እኛ እኮ ዝም ብለን ነው የምንሰማ። ለካ እንደዚህ ዘረዘራል። ለካ መች ትነግሩናላችሁ? መች ፋዙካ የሌለ ያበደ። የዛሬ ቪዲዮዎች እነዚህ ነበሩ። ስላያችኋቸው ከልብ አመሰግናለሁ። ኔክስት ታይም በሌላ ቪዲዮ አሪፍ ቪዲዮዎች እንገናኛለን። መልካም ሳምንት ይመቻችሁ። ታንኪዩ